نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين እኛ ይህንን ቁርአን ወዳንተ በማውረዳችን በጣም መልካም ዜናዎችን ባንተ ላይ እንተርክልሃለን። እነሆ ከእርሱ በፊት ካለፉት ህዝቦች ታሪክ በርግጥ ከዘንጊዎች ነበርክ። በርግጥ በሕይወት ስንኖር የፈተናው ጀቡ ከዚህ እዚያ እያናጋን ከላይ ወደ ታች እያፈረጠን ዋኔ ጌታዬ ረስቶኛልን እስክንል ድረስ ከሱስ ወዲያ ሊረዳኝ ማናልኝና ብለን ከጨበጥናት የተስፋ ገመድ ልንባጠስ እስክንቀርብ ልንፈተን እንችል ይሆናል። ግና ጌታችን አላህ Subhanahu Wa Ta'ala በእዝነቱ አካቦናልና ሙስሊሞች አድርጎ ፈጥሮን ሲያበቃ ያለፉ ህዝቦችን ታሪክ በቅዱስ ቁርአን ውስጥ ተረከልን። እኛ ብቻ ሳንሆን ከኛ በፊትም የነበሩ ህዝቦች እንደተፈተኑ የታገሱት እንዳተረፉ የካዱትም እንዴት ነፍሳቸውን እንደከሰሩ አስተማረን። ፈተና ውስጥ ከመግባታችን በፊት መልሱን ነገረን። ጌታችን አላህ እንዴት ያለ ቸር ፈታኝ ቢሆን ነው። وَلَنَبْلُوَنَّكُمْ بِشَيْءٍ مِّنَ الْخَوْفِ وَالْجُوعِ وَنَقْصٍ مِّنَ الْأَمْوَالِ وَالْأَنفُسِ وَالثَّمَرَاتِ وَبَشِّرِ الصَّابِرِينَ ከፍርሃትና ከረሃብም በጥቂት ነገር ከገንዘቦችና ከነፍሶችም ከፍራፍሬዎችም በመቀነስ በርግጥ እንሞክራችኋለን። ታጋሾችንም በገነት አብስር። الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون እነዚያን መከራ በመካቻቸው ጊዜ እኛ ለአላህ ነን እኛም ወደ እርሱ ተመላሾች ነን የሚሉትን አብስር። እነዚያ በእነርሱ ላይ ከጌታቸው የሆኑ ምህረቶች ችሮታም አሉ። እነርሱም ወደ እውነት ተመሪዎቹም እነርሱ ናቸው። ክብራትና ክብራን አድማጮቻችን ከዚህ ርዕስ ጋር የሚሄድ አንዲት አጠር ያለ ጽሑፍ ከፌስቡክ ወዳጃችን ገጽ ላይ አግኝተናል። ወዳጃችንን ወዱዱ ይውደድህ ብለን ጽሑፉንም የፕሮግራማችን አካል አድርገነው። መልካም ቆይታ። እንደው ለእውነት እንነጋገርና አደም አለይሂ ሰላም ተስፋ መቁረጥ አልነበረባቸውም? ነበረባቸው አይደል? ታዲያ ጀነት ከሚመስል ነገር ተባረው እንዴት ተቻሉት? እንዴትስ ተስፋ አልቆረጡም? ኢብራሂም አለይሂ ሰላም ቢሆኑ 120 ዓመታቸው ድረስ ልጅ አጥተው እንዴት ተስፋ አልቆረጡም? መቁረጥ ነበረባቸው አይደል? አዩብ አለይሂ ሰላም 70 ዓመት ሙሉ በአፍያ በድሎትና በደስታ ካሳለፉ በኋላ ለ17 ዓመት በተከታታይ አሰልቺ የሆነ በሽታ ሊያዛቸው የሚበሉት ነገር እስኪያጡ ድረስ አልደህዩም? መጠለያ እስኪያጡ ድረስ አልተንገላቱም? ሰው ማየትና መጠጋት እስኪጠየፋቸው ድረስ አልተንገላቱም? አይዞህ የሚላቸው ሰው እስኪያጡ ድረስ ቤተሰባቸውን አልተነጠቁም? ታዲያ እንዴት ተስፋ አልቆረጠም? እባክህ ነብይ ስለሆኑ እንዳትለኝ። ያዕቆብ አለይሂ ሰላም ከማንም በላይ የሚወዱትን ዩሱፍ አለይሂ ሰላምን የሞት ይኑር ሳያውቁ 30 ስንት ዓመት በሐዘን እስኪታወሩ ድረስ አለቀሱ፣ አዘኑ። አላህም ምንም ተስፋ የሚሰጥ ነገር ሳይጠቁማቸው ዝም ሲል ለምን ተስፋ አልቆረጡም? መቅረጥ ነበረባቸው አይደል? ነቢያችን አለይሂ ሰላም ሐቂቃ ምን እንደምል አላውቅም። በኃይለኛ አልተራቡም? እስኪ ደሙ ድረስ አልተደበደቡም? የስቃይ ማት አላሳለፉም? ወዳጆቻቸው አልተገደሉባቸውም?
ከተወለዱበት ሀገር አልተባረሩምን? ከባድ ሐዘን አላዘኑምን? ያልሆኑት ነገር ምን አለ? ያ ረህማን ለምን ግን ተስፋ አልቆረጡም? ተስፋ መቁረጥ ነበረባቸው አይደል? ግን ሚስጥሩ እንዲህ ነው። እስኪ ተስፋ ይቁረጡ ቢባል ከማን ተስፋ ይቁረጡ? ከከሪሙ፣ ከሐሊሙ፣ ከረዛቁ፣ ከሐሊቁ፣ ከራሂሙ፣ ከገፋሩ አይሆንማ። አላህ ያለ ተስፋ መቁረጥ አይመጣላቸው። አላህ ባይኖር ኖሮ ተስፋ ይቆርጡ ነበር። ግን ረሂሙ፣ ረውፉ፣ ለጢፉ፣ ወዱዱ አለ። ታዲያ አንተስ እነዛ ነቢያት አለይሂ ሰላም የደረሰባቸውን ያህል መከራ ሳይደርስብህ ለምን ተስፋ ትቆርጣለህ? ለምን ተስፋ ትቆርጫለሽ? ለምንስ ይመስልሃል አላህ በቁርአኑ የነዚህ ሁሉ ነቢያትን መከራና ስቃይ በስፋት የዳሰሰልህ? በቀላሉ ተስፋ እንዳትቆርጥና ከያንዳንዱ መከራ በኋላ ድሎት እንዳለ የቂን እንድትል ነው። አሁንም ተስፋ መቁረጥ የለብህም። በዘመንም በቦታም ተራርቀን እየኖርን ያለነው ምእመናን ብዙ መከራ፣ ስቃይ፣ የጦት በሽታ እያስተናገድን የምንገኘው የእስላም ልጆች ወዱዱ እስካለ ድረስ የነገዋ ፀሐያችን ወብ እንደምትሆን እርግጠኛ እንሁን። ትሆናለችም። My Lord, show me right from wrong. Give me light, make me strong. I know the road is long. Make me strong. Sometimes it just gets too much. I feel that I've lost touch. I know the road is long. Make me strong.